አረ ብልግና በጣም ብልግና የተሞላበትና ስርዓተ ቢስነት የሆነ ነገር ነው ያደረጉት። በጣም ነው የሚያናዱት፣ በጣም ነው የሚያበሳጩት። እጅግ በጣም አብርሽ ሁሉም በጣም ባለጌዎች ናቸው። የምር እውነት ይሄን ሕፃን ልጅ ከሷ የምርም ነጥቀው ከሆነ እጅግ በጣም ባለጌዎች ናቸው። ብልግናቸውን ያየ ነው። ቃዴን አጥቆኛል። አሁን መሆን ያለበት አባት እንዴት ልጁን ያግታል? አንቺ ስታስቢ አግቷል እኮ እያልሽ ማውቀው ቦታ ምንም ማውቀው ታሪክ የለም። እናቱ ነኝ ማወቅ አለብኝ። ከልክለሽዋል እኮ አንቺ ከዚህ በፊት ሩታ። እንዴ አንቺ ነገር አይታይሽም እንዴ? አንቺ ላይ ሲደርስ ነው ይሄን ነገር የተሰማሽ ነው። ይሄ ነገር የተሰማሽ አንቺ ላይ ሲደርስ ነው። እንደዚህ ከሆናችሁ ይኸውልሽ፣ ይሄንን አይግረምሽ። አብርሽ ከልጁ ጋር ወደ ውጪ ሊሄድ ነው። እሺ ሲያምራችሁ ይቀራል፣ ሲያምራችሁ ይቀራል። እሱ የህልም እንጀራ ታውቃለህ። የህልም በህልማችሁ እንደው ስትቃዡ ትኖራላችሁ እንጂ ለአብርሃም ጠቂው ስትፈልጉ ሲያምራችሁ ይቀራል። ስለዚህ እናትየው እንደ ትጨነቅ ታልቅስ ምናምን እንደ አብርሃም ማየት ካለባት ደውላ ስርዓቷን ይዛ ሄዳ ማየት ይችላል። አንተ አነጋገርህን ስርዓት አለ። በጣም እያበዛው ነው። እሺ በጣም ታግሼካለሁ። ያለ ልክ አፍን እየከፈትክ ነው። ያሟል እንዴ ከግራ ወደ ቀኝ እንዳላዞርልሽ በልጄ ቀልድ አላውቅም። ተይው አንተ ምን አይነት እንዳላንከባለለ ጸጉርን ይዤ እዚህ ጋር ስለ ልጇ ተጨንቃ እያወራች ያለች እንዴው ያደርግ ልክ ነው ምናምን ትላለች። አብርሃም የተሰማው ስሜት እንዲሰማህ ፈልጋለሁ። ማን ለምንድን ነው የሚሰማኝ? ከኔ በላይ እሷን ይሰማታል። ገባህ አይደል? እንዲሰማችሁ ፈልጋለሁ። ብሩክ ስነ ስርዓት ነው። ልጅ አሟል እንዴ? ልክ አይደለም። እሺ ነው እያወራሁት ያለሁት። አሁን ግን እያወራሁ ያለው ስለ ልጄ ነው። በልጄ ጉዳይ መተህ ታግሼክ ነው እያወራሁት ያለሁት። ገባህ? ሰላም ሰላም፣ ውድና የተከበራችሁ እኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሸጋ ነው። እኛ አለን እግዚአብሔር ይመስገን። እጅግ በጣም ደና ሰላም ነን። የእኛ ውዶች በጣም ነው ምንወዳችሁ፣ በጣም ነው ምንወዳችሁ። ዛሬም እንደ አዲስ ወደ እናንተ መተናል። የኛ ምርጥ ፋሚሊያንስ ለዚህ ቤት አዲስ የሆናችሁላችሁም ይህንን ቤት ሰብስክራይብ እንድታደርጉ ስል በታላቅ አክብሮትና ትህትና ጠይቃለሁ። አዳዲስ ቪዲዮዎች እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ዛሬ ደግሞ እጅግ በጣም የሚያበሳጭና የሚያስቆጣ ነገር ተፈጥሯል፣ አይተናል። ቤተሰቦች በጣም ከአንድ የተማረ ሰው ማይጠበቅ በጣም ብልግና የሆነን ነገር ነው ያየ ነው። ቤተሰቦች አብርሽ በጣም እንደዚህ ወርዶ ይገኛል ብዬ አላሰብኩም። አብርሽ በጣም ወርዶ ተገኘ፣ ታች ወርዶ ተገኘ። ማስተዋል ከዚህ በፊትም እንደዚህ ማሰብ ጎሎት ልጁን ያወስዶ ምን ያክል ሕፃኑ ላይ ተጽዕኖ ሊደርስ እንደቻለ አይታችኋል። አሁንም ደግሞ ያደረገው ነገር እጅግ በጣም ስህተትና በጣም ብልግና ነው። 1 ዓመት አይደለም 6 ወር ያልሞላውን አንድ ሕፃን ልጅን ከእናት ለይቶ ራስ ጋር ማስቀመጥ ማለት በጣም ብልግና ነው። ሲቀጥል ደግሞ እንዴት ነው ከአንድ እናት ልጅ ነጥቆ ሄርሜላ ጋር ይዞ ሄደ? ከሩታ ልጇን ወስዶ ሄርሜላ ጋር። አብርሽ ምንድነው ሄርሜላ መውለድ አትችልም ወይስ ምንድነው? አንተ በቃ ተወን አለች አይደል እንዴ? እውነቷን እኮ ነው ፋሚሊዎች። ያው ወደ ቪዲዮን ወደፊት እና ያየነው እንትን እንላለን። በቃ ቤተሰብ ሰላም እንዲወርድ ስላለኝ ነው አለች። እና በጣም የሩታ መቀየር ውስጥ የሩታ መስተካከል ውስጥ የወንድሟ እጅ እንዳለ በጣም እርግጠኛ ነኝና በጣም እሷ ማንነቷን አስተካክላ ምናምን ነገር በቃ በይቅርታ ነው የመጣችው። ሰው ደግሞ ይቅርታ አድርግልኝ በቃ አጥፍቻለሁ ብሎ ከጸጸቱ ከተመለሰ በኋላ ድጋሚያውን ነጊሽ ሩታ በጣም እጅግ በጣም ሌላ ነገር አብርሽ ላይ ብታደርስ እኛ ሩታ ላይ ነው ወይም የምንፈርደው? ሩታ ላይ ነው ወይም የምንፈርደው? በጣም እኮ ትልቅ ብልግናና በጣም ጨዋነት ስርዓተ ቢስነት የተሞላውን ነገር ነው ያደረግከው። እና ፋሚሊዎች እስኪ ቪዲዮዎችን ያለን ሀሳብ አስተያየታችንን እንሰጣለን። ግን በጣም ብልግና ነው ያየ ነው። እነዚህ ደግሞ ጨምላቆች ናቸው። እስኪ አይተን እንፈርዳለን። ቤተሰቦች ቪዲዮን እናያለን። መልካም ቆይታ። ደም ያለናት ፍቃድ ይዞት ሄደ። እኛ ማምጣት አለብን። ከአብርሃም እጅ ፈልግከን አውሩታ። እኔ ልጁን አምጡልኝ ሳይሆን ያለበትን ቦታ በደንብ ስለምታውቁ እሱን እንድትነግሩኝ ነው የጠራኋችሁ። መጀመሪያ እንድታመጡልኝ አይደለም። ልጁ ያለበትን ቦታ ነገሩኝ። እኔ ራሴ እጅ አመጣዋለሁ፣ ችግር የለውም። ያለበትን ቦታ አይቼ ለማምጣት ሲሄድ ግን አልነበረም። ያንን ነገር ስለምታውቁ እናንተ ያንን ነገር ልጠይቃችሁ የጠራችሁ። መጀመሪያ ነበር መጠንቀቅ የነበረብሽ። ልጁን ከአባትየው ነጥለሽ እንደፈለገ ማየት እንዳይችል አድርገሽ ስትናገሪው፣ ያን ስታስቀይሚው፣ ነዳኒ ገፍትረው ሲያባሩት ይህንን ማሰብ ነበረብሽ።
በጣም ቤተሰቦች ሩታ በተረጋጋ መንፈስ ነው እየጠየቀች ያለችው። በቃ ልጇ የት እንዳለ ማወቅ ትፈልጋለች። ትክክል ናት፣ በጣም ትክክል ናት። እንደውም እስከ የሁሉ ሰዓት እንዴት ለህግ ሳታሳውቅ እንደቆየች እጅግ በጣም እየገረመኝ ነው። ፋሚሊዎች እንዴት አያስችልም እኮ እናንተ፣ እንዴት እነሱ ራሱ አስችሏቸው ይህን ነገር ሊደብቁና ልጇን ከሷ ሊሰውሩ አሰቡ። በጣም ተንኮለኞች መሆናቸውን በዚህ ታያላችሁ። እጅግ በጣም ሸር የተሞሉ ሰዎች መሆናቸውን ምንም ለነሱ እውነትም በቃ ክፋት ብቻ የሚያደርግ ሰው ነው የሚያስፈልገው ማለት ነው። በጣም በቃ በትህትና እያወራቻቸው ነው። በቃ ልጇ የት እንዳለ ማወቅ ስለምትፈልግ ቤት ሄዳ ስላጣችው ያላትን አማራጮች እየተጠቀመች ነው። ቀጥታ ግን ወደ ህግ ሄዳ ቢሆን እነዚህ ልጆች አሳስራ ቢሆን አብርሽን እንዲፈለግ አድርጋ ምናምን ቢሆን ጥሩ መፍትሄ ላይ ትመጣ ነበረ። ፋሚሊዎች ግን ያንን ነገር አላደረገችም። እሷ ከነሱ መጀመሪያ ያለውን ነገር አውቃ ልጇ ያለበትን ቦታ ካረጋገጠች አብርሽ ላይ እንደዚህ አይነት እርምጃ መውሰድ ስለማትፈልግ ነው። እነዚህ ግን ምንም ሊገባቸው አልቻለም። በጣም እንደ ልጅ ነው እያሰቡ ያሉት። የሆነ አንዳንዴ አይምሮ የተያዘ ሰው አይነት ነገር ነውና በጣም ረጅም ርቀት መሄድ ትችላለች። እናንተ አልተረዳችኋትም። የእውነት በጣም እናንተን ሁሉ አሳስራ በጣም ክፉ ነገር ማድረግ ትችላለች። ግን ያንን ነገር ሳታደርግ በጣም በቅንነትና በንጹህ ልብ እያወራች ነው። አዎ አጥፍተዋል ምናምን ነገር ከሜሪም ከዳኒም ጋር ባሉ ሰዓት የተፈጠረ ነገር አለ። በቃ ያን ጥፋቷ ገብቷታል። ይቅርታ እስከጠየቀች ድረስ ጥፋቷን እስካመነች ድረስ እናንተ እሷን በዚህ ልክ ለመቅጣት እነ ፈረንጁ ያሉት ነገር እውነት ነው። አብርሽ ነው ማለት ነው ያንን ነገር ያሰበው። ከእናንተ ጋር ሆኖ ያፊራችሁት ነገር አለ ማለት ነው። ያን ነገር ደግሞ እስክታደርጉ ማንም ደግሞ ዝም አይላችሁም። ማንም ደግሞ ታክሶ አይሰማችሁም። ህግም ጸጥ አይላችሁም። እሷም ጸጥ አትላችሁም። ማንም ሰው እናንተን ዝም አይልም። ምንም ላታደርጉ በዚህ ርቀት ባትሄዱ ጥሩ ነው ብዬ አስባለሁ። ፋሚሊዎች በጣም የእውነት በጣም የሚያናድ ነገር ነው። በጣም እጅግ ያበሳጫል። እያሳዩት ያሉ ካራክተር እየመለሱላት ያሉ መልሶች ለአንድ ልቧ ለተሰበረ ልጇ ከሷ ለራቀ ሴት የማይገባ ንግግር እየተናገሩ ያሉ ሰዎች ናቸውና በጣም ትንሽነታችሁን አይተናል። በጣም ትንሽነታችሁን ማለት ነው። ትንሽ ሆናችሁብን። ንገረኝ አቤል፣ አንተ ታውቃለህ በደንብ። እሱን ተዋሽ፣ አንተ አታውቅም። አንተ ግን በደንብ ታውቃለህ። ንገረኝ። አብርሃም ስለተጎዳ በጣም ጎድቶታል። የምሬ ነው። ሶፋ ላይ እየተመናቸኩ ብዙ ነገር እያደረጉት አይተን ዝም ብለናል። እኛም በሩታ ልጅ ነው የሚበቀሉ። አብርሃም ሰማኛው ስለነሱ ለምን መተዋችን? ተው፣ እሱን አሁን ልጅ ያለበትን ቦታ ብቻ ንገረኝ። ነው አትነግረኝ። ይሄ የአብርሃም ጉዳይ ነው። እኔ ልናገር አልችልም። እና አብርሃም ስለተጎዳ ሩታን መጉዳት አለበት። ሩታን ማሳዘን አለበት። ሩታ ላይ የማይገባ ነገር መፈጸም አለበት ነው እያልክ ያለው። አይተሃል አይደል? ለዚህ ነው ትንሽ ሆናችሁ ተገኛችሁ እያልኩ ያለሁት። በጣም አንሳችሁ እየተገኛችሁ ነው። እንዴት እናትን በልጅ ትቀጣላችሁ? እንዴት እንደዚህ አይነት ክፋት ራሱ ልታስቡ ቻላችሁ? ሩታ አሁን ቀጥታ ያለውን ነገር በቃ ታላቅ ወንድሟ እንዳለ አንድ ዘለላ እንባ ከዓይንሽ ሲፈስ ባይ እንዳለው ቀጥታ ያለውን ነገር ከህግ ከቤተሰብ ጋር አቆራኝታ እነዚህ ልጆች ለአንዴና ለመጨረሻ ጊዜ ከህይወቷ ሊወጡ ይገባል። እንደዚህ የተጎዳች እስከ መች መኖር አለባት? ስለዚህ ቀጥታ እርምጃ መውሰድ ነው ያለብሽ ሩታ። እነዚህ ልጆች አሳስሪያቸው፣ አስጠይቂያቸው። የእውነትም በቃ ተባባሪ። ይሄ እኮ ቀጥታ ማስረጃ እኮ ነው። በቃ የት እንዳለ እናውቃለን አንናገርም አይነት ነገር አይደል እያሉ ያሉት። እነሱን እጅግ በጣም ማስጠየቅ ማሳሰር ትችላለሽ። የሌባ ተባባሪ ናቸው። እቃ አይደለም የተሰረቀው፣ ልጅ ነው። በዚህ መሃል ይሄ ህፃን ምን ያክል ጉዳት እየደረሰበት ነው ያለው? ይሄ ህፃን ምን ያክል ጉዳት እየደረሰበት ነው ያለው? ወዳጆች ከእናት ጡት ርቆ፣ ከእናት ፍቅር ርቆ፣ ከእናት እንክብካቤ ርቆ እጅግ በጣም እየተበደለ እኮ ነው ያለው። ቤተሰቦች ልጆች ከእናት ተነጥለው አይተኙም። ያውም 1 ዓመት ያልሞላው ልጅ እንዴት ከእናቱ ተነጥሎ ይተኛል? ስለዚህ ይሄ ሁሉ ነገር ያስጠይቀዋል፣ ደግሞ ዋጋ ያስከፍለዋል። አብርሃም ልጇን ቀጥታ መልስላት፣ ለእናትየው ልጇን መልስላት። እማይሆን መንገድና እማይሆን አካሄድ ነው እየሄድክ ያለው። ይሄ ከአንድ ሰው ልጅ የማይጠበቅ ነገር ነው። የማይጠበቅ በጣም ብልግና የተሞላበትን ነገር እያደረክ ነው። ልጇን ለእናትየው መልስላት።
እንደዚህ ነው የምታስቡት ሁለታችሁ? ኦኬ እሺ ምን አይነት ድንጋይነት ነው ግን ያለባችሁ? እሱ ሊወጣ ይችላል ግን የናችሁ ታውቁታል ምን አይነት ነገር ውስጥ ልንገባ እንደምንችል ታስባችሁታል? ከኔ ጋር እሺ እኔ አይደለም ባቀም እኮ ከአባቱ ጋር ነው ገብቶሻል? አባቱ የት ነው ይዞት ሄደው ታውቃለህ? እኔ መናገር አይጠበቅብኝም እንዴ ያናገር እኮ ግዴታ የለብንም። አንቺ የሆነ ነገር ከዚህ በፊት የሆነ ነገር ሲፈጠር እኮ አንቺ አለ ነበራችሁ እኮ በደንብ ነው የምናየው። አንደኛ ተባባሪ አካሎች እናንተ ናችሁ። ነገ የሆነ ነገር ቢፈጠር የመጀመሪያው ተባባሪና ተጠያቂ የምትሆኑት ሁለት ነው። ተባባሪ ነኝ ግን ልጁ ከአባቱ ጋር ነው ያለው። በጣም ሴፍ የሆነ ቦታ ላይ ምቹት ያለበት ቦታ ላይ ስለሆነ አይመለከተም። ስለዚህ እናትየው ትጨነቅ ታልቅስ ምናምን እንደ አብርሃም ማየት ካለባት ደውላ ስርዓቷን ይዛ ሄዳ ማየት ይችላል። በጣም እያበዛው ነው። እሺ በጣም ታግሼ ካለው ያለ ልክ አፍን እየከፈትክ ነው። ያሟል እንዴ ግራ ወደ ቀኝ እንዳላዞርልሽ በልጄ ቀልድ አላውቅም። ተይው አንተ ምን አይነት እንዳላንከባለለ ጸጉርን ይዤ እዚህ ጋር ስለ ልጇ ተጨንቃ እያወራች ያለች እንደውም ይዘሽ ምን ነው ባንከባለልሽልን? ምን አይነት ንግግር ነው እየተናገርክ ያለ? እንደ አብርሃምና ሩታ አንድ ናቸው እንዴ? እንዴት ነው አንተ ራሱ ያሰብከው? እሷ ምንም ቢሆን እናት ናት። በህግም ይሁን በየትኛውም አይነት መንገድ ልጅ ከእናት ጋር መሆን ነው ያለበት። ይህንን በደንብ ጠንቅቀህ ታውቃለህ። በደንብ ታውቃለህ። ይህ አንዳንዴ በጣም ስታወራ አፍ ሲከፈት ጭንቅላት ይታያል እንደሚባለው አፍን በከፈትክ ቁጥር ማንነትህ እየታየ ነው። ስለዚህ እጅግ በጣም የሆነ ከአፍ የሚወጣው ነገር በጣም ነው የሚያስጠላው። በጣም ነው የሚያስጠላው። እንዴት እሷ እናት ደውላ ልጄን አሳየኝ ገና የ6 ወር ጡት ላጥባው ምናምን እያለች የደወለችለት እንትን ትበለው። አረ በእናትህ እነዚህን የምር አሳስሮ እንትን ማለት ነው። አንዴ እኮ ብታሳፍሻቸው ሩጣዬ ልክ ይገባሉ። በጣም ልክ ይገባሉ። ይሄ አሁን እነሱ በጣም ስርዓት ለቀው ነው ያሉት። አብርሽ የሆነ ነገር ብሏቸው ነው መሰለኝ የመጡት። ተልከው ነው የመጡት መሰለኝ። ያለበትንም ቦታ ግልጽ እንደሚያውቁ እስከተናገሩ ቀጥታ ነገሩን በህግ ማስያዝ ነው። ህግ ደግሞ ደህና አድርጎ ሲቀጣቸው የት እንዳለ ምን እያደረገ እንዳለ ማውራታቸው አይቀርም። ነገ እነሱ አንድ ሊሆኑ እናንተ ለምንድን ነው እዚህ ነገር ውስጥ ገብታችሁ የማይገባ ነገር የምታደርጉት? አብርሽና ሩታ መቼም አንድ መሆናቸው ማይቀር ጉዳይ ነው። አንድ መሆናቸው ማይቀር ጉዳይ ነው። እናንተ ግን አሁን እያደረጋችሁ ያላችሁት ነገር እጅግ በጣም ነገ ከሰው አይምሮ የማይወጣ ከሰው ልብ የማይወጣ ብልግና የተሞላበትን ነገር ነው እያደረጋችሁ ያላችሁት። ስለዚህ እስኪ ተው በቃ። እኔ እኮ ግራ እየገባኝ የሚያስታርቅ ሰው ይጥፋ። ለማስታረቅ የሚጥር ሰው፣ ለማስታረቅ የሚሯሯጥ ሰው ይጥፋ። ሁሉም ጸብ የሚጭር ብቻ፣ ሁሉም ክብሪት የሚሎክስ ብቻ፣ ሁሉም ጎበዝ አበላሽ ሚል ብቻ ነው። እነዚህ ግልጽ ነው። አብርሽ ነው የላካቸው እንደዚህ በሉ ምናምን ብሎ ሜሪ ሌላ፣ ዳኒ ሌላ፣ ሩታ ሌላ እኮ ናቸው። ማይገናኝ ነገር በንግግራቸው ውስጥ በቃ አሁን ሩታን ለማበሳጨት ነው። እንዳለችውም ጸጉሩን ይዛ ብታንከባለለው ጥሩ ነበር። መጀመሪያ አንተ ራስህ ተረጋጋ። እንደዚህ አይነት ሁኔታ ልጅ አይመለስም። ወደ እነዚህ ልጆች ልክ ነው። ምን ይፈለከው? በእንደዚህ አይነት ሁኔታ ልጅ እውነቷን ወደህ ትመልሳለህ። ወዳችሁ አይደለም ተገዳችሁ። እንዲህ አፍንጫችሁን ተይዛችሁ ነው የምትመልሱት። ገና ሌላ ነገር ሁሉ እንዲከተላችሁ አድርጋ ማስመለስ በደንብ ትችላለች። በደንብ ማለት ነው። አይመለስም። ጭራሽ የምትፈራ አይነት ሰው መስላው እኮ ነው። እሷ ሲጀመርም አልፈራችሁምም። ምንም እንዴት እንደምታስመልስ ታውቃለች። ለቤተሰብ ክብር ስትል ነው። ስለዚህ ለንግግሮች ጥንቃቄ አድርግ። ይኸውልህ በጣም ከባድ ነገር አለ መሀል እንጂ አንተን ማንም አይለምንም። ልጁ እኮ እኛ ጋር ብሩክ ጋር ወይ እኔ ጋር አይደለም አባቱ ጋር ነው። ስለዚህ ለምን አትደውሉለትም? ለምን አታገናኘው? አባቱ ጋር እኮ አገናኘው። አንተ ለልጁ አታስብም እንዴ? ነበርኩ። ስለዚህ ያለበትን በደንብ ታውቃለህ። ለምን አትናገርም? ለምን እናገርሻለሁ? ሩታ ያረግሽው ነገር የምታረጊው ነገር ልክ ስላልሆነ ስላረኩት ነገር ነው የምትነግረኝ ወይስ ልጄ ስላለበት ነው? እኔ እየጠየቅኩ ያለው ስላረኩት ነገር ልታብራራልኝ አልፈልግም። ለዛ እኮ ነው ማላሳየሽ። ያረግሽው ነገር ልክ ስላልሆነ አላሳየሽ። ግዴታ ይሄ እኮ በቃ በቂ ማስረጃ እኮ ነው። በጣም በቂ ማስረጃ ነው። ቤተሰቦች አላሳይም እያለ ነው። አይታችኋል። ስለዚህ እሱም የት እንዳለ ያውቃል። አንድ ላይ ነው ልጁን የወሰዱት ማለት ነው።
የት እንዳስቀመጡት በደንብ ያውቃል። ይሄ ሁሉ ማስረጃ ነው። ልጅን ከእናት ለይተው ማለት ነው ያስቀመጡበትን ቦታ በደንብ ያውቃል። ስለዚህ አላሳይሽም እያላት ነው። ይሄም በህግ የሚያስጠይቀው ንግግር ነው። ወዳችሁ አይደለም በግዳችሁ ማለት ነው። ተገዳችሁ ተገርፋችሁ ነው ልጁን የምትመልሱት፣ ልጁም ያለበት ቦታ የምታሳዩት። የሆነ አጉል ሾና ሌላ ባትመጻደቁ ጥሩ ነው። ባትመጻደቁ በቃ የተመለሰን ሰው እንደተመለሰ አድርጎ መቀበል እንጂ አሁን ነገም ሩታ ክፉ እንድትሆን እያደረጋችኋት ነው። ሩታ ነገ ክፉ እንድትሆን እያደረጋችኋት ነው። ይቅርባችሁ። አሁን ቢያንስ እኔ እኮ ሩታ ሰው ትሰማለች፣ እነዚህ ሰው አይሰሙም ምለው እኮ ለዚህ ነው። ቢያንስ ሩታ ሰው ሲመክራትና ሲቆጣት ትሰማለች፣ ቤተሰብ ታከብራለች፣ እሺ ብላ የተከለከለችውን ነገር ትተዋለች። እነዚህ ምንም ማይተው ለቤተሰብ ክብር የሌላቸው ቢያንስ ትንሽ እንኳን ክብር አታሳዩን። ገና እንትን ከመባሉ አረ በጣም ነው የምታበሳጩት። የእውነት በጣም ታናዳላችሁ። ገባል። ከዚህ በፊት ስለዚህ ቅመሹ ያልካት ነው ልጁ ከሀገር ልታስወጡ ስትሞክሩ አብርሃም የተሰማው ስሜት አሁን እየተሰማችሁ ነው። ገብተዋል። ልጁንና አንቺን ይዤ ልውጣ ብሎ ሰው በመጣበት ሰዓት አብርሃም የተሰማው ስሜት አሁን እየተሰማችሁ ነው። ምን ያህል ለልጅ እንደሚቆረቆር ማለት ነው። ስለዚህ ይሄንን ፔን በደንብ ቴስት እንድታረጉ ሰማኝ። እኔ ልጁን ከሀገር ይዘን እንውጣ ለሚለኝ ሰው እሺ ወይም ደግሞ በጣም ተቀብዬ ምናምን ያደረኩት ነገር የለም። አእምሮ ስላለኝ ገባ። ስለዚህ ተነጋገሩና እንዳይወጣ አድርጊው። አብርሃም ኦልሬዲ ጨርሷል እኮ ያለበትን ቦታ ንገሩኛ። እንደዚህ ምንድነው ለማስፈራራት የምትሞክሩት? አረ ምን እንኳን ከሀገር ከዛ ካለበትም አይወጣም። እንኳን ከሀገር ማለት ነው። አንድ ሕፃን ልጅን ከእናት ነጥሎ ይዞ ሲወጣ ማን ዝም ይለዋል እንዴ? ከሀገር ምናምን ብለው ለማስፈራራት ምናምን ነገር ይሞክራሉ እንዴ? ካለበት ቦታ እንኳን አይወጣም። እንኳን ሀገር ጥሎ ምናምን ሊወጣ ይቀርና እሷም ያው እንደዚህ ባለጌ ብትሆን ልክ እንደመጣ ነበር ያለውን ነገር ከደስታ ጋር ጨርሳ የምትሄደው። ግን በጣም ራሷን አረጋግታ የምታስብ አይነት ሰው ስለሆነች ነው በራሴ መንገድ ራሴ ይጨርሳለሁ ብላ እንትን እያለች የነበረው። ስለዚህ በየትኛውም አይነት ሁኔታ ውስጥ እንኳን ከሀገር ካለበት ቦታ ልጁን ይዞ አሁን ደፍሮ ይዞ አይወጣም። ዝም ብላችሁ የማይሆን ነገር ለማውራትና ሰው ለመረበሽ ምናምን ባትሞክሩ በጣም ጥሩ ነው። ማንም እናንተ ንግግር ሰምቶ የሚፈራ የሚረበሽም ሰው የለም። ሩታ እንዴት አድርጋ እንደምትቀበል ልጇን በደንብ ጠንቅቃ ታውቃለች። ፋሚሊዎች ነገ ተቀብላ እንደምናይ ባለሙሉ ተስፋ ነኝ። በደንብ አርጋ ትቀበላለች። ፋሚሊዎች የእናንተን ሀሳብ አስቀምጡልኝ ኮመንት ላይ። እጅግ በጣም ወዳችኋለሁ። መልካም ቆይታ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ በጣም ወዳችኋለሁ። ሰላምና ጤና ይብዛላችሁ እያልኩኝ እሰናበታችኋለሁ። ቻው። ወንጀል እንደሆነ እያወቃችሁ ደግሞ ከደበቃችሁ የወንጀለኛ ተባባሪ ናችሁ ማለት ነው። ሜቢ ካላወቃችሁ እያስረዳችሁ ነው። ይኸውልሽ ወንጀል ማለትም አቆሚ። ልጁ አባቱ ጋር ነው ያለው። አባቱ እናቱ ያለበትን ህጋዊ አባቱ ነው። ልክ አንቺ ጋር እንደቆየው አባቱ ጋር መቆየት መብት አለሽ። እናቱ ነኝ። እናቱ ግን ማወቅ አለባት፣ ያለበትን ማወቅ አለባት። ልጇን የማግኘት መብት አላት። ሲቀጥል ደግሞ በዚህ እድሜው ልጅ ከእናቱ አይነጠልም። ይሄንንስ በምን ልታዩ ትችላለህ? መልስ አለ ለዚህ? ዝምታ ነው መልስ። ካየ ዝምታ ነው መልስ። ምክንያቱም አግባብ የሆነ ነገር ስላልሰራ ከከለከልሽው መፍቱ ነው። ልጅ ለማየት ከከለከልሽው መፍቱ ነው። በምን እንደምታስቡ ዳኒ ተገላበጠባችሁ። ኖ አንቺም ዳኒም ሜሪም ያሰባችሁት ነገር ስላለ ነው። አብርሽ ልጁን ይዞ ይሄ እኛ ደግሞ ከእናንተ ሁልጊዜ አንድ ስቴፕ እንቀድማለን። በቃ ቸኮለኛና ብዙ ነገር አንድ ስቴፕ እየቀደምከው ማን ስለሆንክ ነው አንተ የምትቀድመው? ሳፋሪኮም ሰማኝ ይወልደ አሁን ቀልዱን ተው። ገባህ አይደለ? ገባህ። እኔ እዚህ ጋር እግዚአብሔርን ነው የምላችሁ ተናንሽ ከእናንተ ጋር እያወራሁት ያለሁት ማለት ነው። የእሷ ልጅ መሀል ላይ ስላለ ህፃን ልጅ መሀል ላይ ስላለ የአብርሃምም ልጅ ነው መሀል ላይ ስላለ እንጂ ምን ወረግ እንደምችል አሳየው። በጋርድ ታስደበድበን ነው። ምንም ለእናንተ ምንም ጋርድ ማያስፈልግ ችግር የለውም። አንተ ልጅ ያለበትን ነገር ከዚህ በፊት የተፈጠረው ነገር እያወቅን በቃ አቅማችን እኮ እያየህ ነው አይደል? ስለዚህ አክብረን ነው እስካሁን እኛ ራሱ ዝም ያለው። እስቲ አሁን ዳኒን ተውትና ከኔ ጋር አውሩ። እሺ ሩታ ምን ስለኔም አቅም እናወራ እንዴ? አንቺም በጣም አቅም አለሽ። በቃ ጥሩ ወደ ሌላ ነገር ይሄ አቅምሽ ግን አሁን ልጅሽን ሊመልስልሽ አይችልም። በደንብ አድርጎ ይችላል። እስኪ አሁን ምን አመጣ? እስካሁን ዝም ብያችሁ ነው ያሉት።
አይደለም